ማንኛውም ነገር እንዴት ማግኘት ይቻላል? የፈለጉትን የማግኘት ሚስጥር። በሕይወቶ የፈለጉትን ነገር ሁሉ ሀብት፣ ጤና፣ የተሳካ ግንኙነትና ነፃነትን ለማግኘት የሚረዳዎትን ሚስጥር። ስለ ስኬት ብዙ ሰዎች ያላስተዋሉት አንድ ድብቅ እውነት አለ። ስኬት ማለት እድል አይደለም፣ ተሰጥቶም አይደለም፣ በመልፋት ወይም ጉልበት በማፍሰስ የሚገኝም አይደለም። እውነቱ ግን ሰዎች ከሚያስቡት የቀለለ ነው። ሚስጥሩ ጠይቅ ነው። አዎ ጠይቅ። ስቲቭ ጆብስ በአንድ ወቅት እንዲህ ብሎ ነበር፣ አብዛኞቹ ሰዎች ስልኩን አንስተው አይደውሉም። አብዛኞቹ ሰዎች በፍጹም አይጠይቁም። ይህ ነው እንግዲህ በተግባር በሚያደርጉትና በህልም ዓለም ብቻ በሚኖሩ ሰዎች መካከል ያለው ልዩነት። እውነታው ግን ይህ ነው። በክፍሉ ውስጥ ካሉ ሰዎች ሁሉ በላይ ጠንካራ ሰራተኛ ልትሆን ትችላለህ። ነገር ግን መጠየቅ የማትችል ደካማ ጠያቂ ከሆንክ ሕይወትህን ሙሉ የምታሳልፈው ለመጠየቅ ድፍረት የነበራቸው ሰዎች ጥለውልህ የሄዱትን ፍርፋሪ በመልቀም ነው። ብዙ ሰዎች በየቀኑ ጠንክረው ይሰራሉ፣ ጠዋት ይነሳሉ፣ ይደክማሉ፣ ይታገላሉ፣ ብዙ ነገራቸው መስዋዕት ያደርጋሉ። ውስጣቸው ግን እውነት በሕይወታቸው ምን እንደሚፈልጉ በግልጽ አይጠይቁም። ለዚህም ነው ብዙ ሰዎች ከአቅማቸው በላይ ስራ ይሰራሉ፣ ግን ስኬታማ አይሆኑም። ምክንያቱም ሕይወት ግልጽነት ላለው ጥያቄ ፈጣን መልስ ትሰጣለች። በሕይወት መማር የሚገባችሁ ትልቁ ክህሎት ካለ እሱም የመጠየቅ ጥበብ ነው። አሁን የመቀበልን 3 ህጎችና አጽናፈ ሰማይ ወይም ዩኒቨርስ መልስ እንዲሰጣቸው የምትጠይቅባቸውን 2 ወሳኝ መንገዶችን እንመለከታለን። 3ቱ የመቀበል ህጎች። ህግ 1 መጠየቅ የመቀበል መጀመሪያ ነው። ስትጠይቁ በውስጣችን ልዩ የሆነ አእምሮአዊና ስሜታዊ ሂደት ይጀምራል። እውነቱ ለመናገር ይሄ ነገር እንዴት እንደሚሰራ እኔ ራሱ በትክክል አላውቀውም። ነገር ግን በኤሌክትሪክ ብርሃን ለመጠቀም የኤሌክትሪክን ሳይንስ ማወቅ አይጠበቅባችሁም። ማብሪያና ማጥፊያው ወይም ስዊችን መጫን ብቻ ነው የሚጠበቅባችሁ። በሀገራችን የፈሩት ይደርሳል፣ የጠየቁት ይገኛል እንደሚባለው አንዳንዶቹ ሁልጊዜ ስለ ስሩ ሲያጠኑ፣ ሌሎች ግን ፍሬውን ይለቅማሉ። ምርጫው የእናንተ ነው። ስሩን ማጥናት ወይስ ፍሬውን መቅጠፍ? ቁልፉን ተጫኑት፣ መጠየቅ ጀምሩ። መጠየቅ ስትጀምሩ አስተሳሰባችሁ ይቀየራል፣ ትኩረታችሁ ይቀየራል፣ ኃይላችሁ ይቀየራል። ድንገት ቀድሞ ያልታያችሁን እድሎች መመልከት ትጀምራላችሁ። ለምን ይመስላችኋል? ምክንያቱም አሁን አእምሯችሁ ዓላማ አግኝተዋል። ዓላማ የሌለው ሰው በሕይወት ልክ እንደ አቅጣጫ የሌለው መርከብ ማለት ነው። ህግ 2 ችግሩ የአቅርቦት አይደለም። መቀበል አውቶማቲክ ወይም የማይቀር ነው። መቀበል የእናንተ ችግር አይደለም። መቀበል ችግር ካልሆነ ታዲያ ችግሩ ምንድነው? የእናንተ የመጠየቅ ጉድለት ነው። እስኪ ባለፈው ዓመትን መለስ ብላችሁ እዩ። በየቀኑ ተነስታችኋል፣ ላባችሁ አፍሳችኋል፣ ጠንክራችሁ ሰርታችኋል። ግን ለመሆኑ የፈለጋችሁትን ነገር በግልጽ ጽፋችሁ ታውቃላችሁ? ምን እንደምትፈልጉ በትክክል ጠይቃችኋል? ታውቁታላችሁስ? እናንተ ጎበዝ ሰራተኞች ግን ደካማ ጠያቂዎች ነበራችሁ። አሁን ይህንን እኩልዮሽ የምንቀይርበት ጊዜ ነው። ዓለም በብዙ እድሎች የተሞላች ነች። ስኬት የሚያልቅ አይደለም። ሀብት አልተሟጠጠም፣ የሚጠፋም አይደለም። ፍቅር፣ ደስታና ግንኙነት የተገደበ አይደለም። ችግሩ ይህ ነው። ብዙ ሰዎች ትልቅ ነገር አይጠይቁም። በየቀኑ ይለፋሉ። ከዚህ ልፋታቸው ያስተሳሰሩት ግልጽ የሆነ ራዕይ ግን የላቸውም። ምን እንደሚፈልጉ አያውቅም። አስቡት፣ ምን ምርት ማፈስ እንደሚፈልግ ሳያውቅ በማሳው ዘርን እንደሚበትን ገበሬ ማለት ነው። እንዲህ ነው ብዙ ሰዎች እየኖሩት ያሉት። ልፋትና መጨናነቅ ወዴት፣ ለምን አቅጣጫ የለውም። አቅጣጫ የሌለው ፍጥነት ወደ ምንም አያደርስም። ከፍጥነትህ በላይ መድረሻህን ማወቅ ነው ወሳኙ ነገር። እንዲህ የሚል አንድ አባባል አለ፣ 2 ጥንቸሎችን የሚያሳድድ ሰው አንዱንም አይይዝም። ስለዚህ ምን እንደምትፈልግ በግልጽ እወቅ። ህግ 3 በባህር ልክ ማሰብ። ስኬት ልክ እንደ ባህር ነው። ሞልቶ የተረፈ ከበቂም በላይ ብዙ ነው። ለሁሉም ይበቃል። ስኬት እጥረት የለበትም። በኮታ አይታደልም። ወደ ህይወት መስኮት ስኬት ቀርበህ አልቀዋል አትባልም። በቃ ህይወት ልክ እንደ ውቅያኖስ ናት። ግን ትልቁ ችግር ይህ ነው። አብዛኛው ሰው ወደዚህ ማለቂያ የሌለው የተትረፈረፈ ውቅያኖስ ወይም ባህር የሚመጣው ጥቃቅን የሻይ ማንኪያ ይዞ ነው። የአባቶቻችን አባባል አስታውሱ። ሲገፉት የማይገፋ ሲጠሩት የማይሰማ የለም። ወደ ባህር በሻይ ማንኪያ አትሂድ፣ ማንኪያህን በባልዲ ቀይረው። የህይወት ትልቅ ነገር ለመጠየቅ ደፋር ሁን። ትንሽ ህልም፣
ትንሽ እምነት፣ ትንሽ ጥያቄ፣ ትንሽ መጠበቅ፣ በቃ ትንሽ አስተሳሰብህ የወደፊት ህይወትን እንዲገድበው አትፍቀድ። ትልቅ ተመኝ፣ ትልቅ አስብ፣ ትልቅ ጠይቁ፣ ትልቅ ስራ ስሩ፣ ትልቅ እመኑ፣ ትልቅ ጸልዩ። ምክንያቱም ህይወት ብዙ ጊዜ ሰው ራሱን የተመኘውን የጠበቀውን መጠን ትሰጣለች። ይህን አስታውሱ። ስለተመኘው ብቻ አታገኝም። እንደምታሳካው ካመንክ ግን ታገኘዋለህ። የመጠየቅ ሁለቱ መንገዶች። የመጀመሪያው በብልሃት በግልጽ ጠይቅ። በመጀመሪያ በብልሃትና በጥበብ መጠየቅ አለብህ። አታማርር፣ አታኩተምትም። ህይወት ግልጽ ያልሆነ ፍላጎትን አትሸልምም። ግልጽ ዓላማ ያለውና በምክንያት የሚጠይቅ ሰው ግን አደገኛ ነው። ግቦቹ ልክ እንደ ትልቅ ማግኔት ናቸው። ድርጊቶችህ፣ አኗኗርህ፣ ልምዶችህ፣ ውሳኔዎችህ ወደምትፈልገው የህይወት መንገድ ይጎትቱታል። በደንብ በገለጽካቸው ቁጥር የመሳብ ኃይላቸው ይጨምራል። ለዚያም ነው ስኬታማ ሰዎች ዓላማቸው በዝርዝር የሚጽፉት። በወረቀት የተለየ ምታታው ነገር ስላለው አይደለም፣ ግን ፍላጎት ግልጽ ማድረግ ኃይለኛ ስለሆነ ነው። ዝም ብለህ ደስተኛ መሆን እፈልጋለሁ ወይም ብዙ ገንዘብ እፈልጋለሁ በማለት የምትፈልገውን አታገኝም። ምን እንደምትፈልግ ግልጽ ሁን። ምን አይነት ህይወት፣ ምን አይነት ስራ፣ ምን አይነት ገቢ፣ ምን አይነት ደስታ፣ መጪህን ምንድን ነው? ምን ትፈልጋለህ? ጤና፣ ገንዘብ፣ ምን አይነት ንግድ፣ በምን ከተማ፣ መቼ፣ ምን ያህል ስፋት፣ ርዝመት፣ ቀለም፣ መጠን፣ ምን ትፈልጋለህ? ግልጽ ሁን፣ ወስን፣ ግለጸው። ማያ አንጀሎ እንዲህ ብላ ነበር፣ የምትፈልገውን ነገር ጠይቅ፣ ስታገኘውም ለመቀበል ተዘጋጅ። ግልጽ ያልሆነ ግብ ግልጽ ያልሆነ ውጤት ያመጣል። ግልጽ ራዕይ ካለህ ግልጽ የሆነ አቅጣጫና ግቦች ይኖርሃል። ወደ ኃይለኛ የተግባር ስራ ያሸጋግረሃል። ስኬታማ መሆን እፈልጋለሁ ከማለት ይልቅ እንዲህ በል፣ የገንዘብ ነፃነት እፈልጋለሁ፣ ደስተኛ ቤተሰብ መመስረት እፈልጋለሁ፣ ትልቅ ቢዝነስ መገንባት እፈልጋለሁ፣ ጠንካራና ጤናማ አእምሮ እፈልጋለሁ፣ ሰዎችን ማነሳሳት እፈልጋለሁ። ግብህን ግልጽ አድርግ። ፍላጎትህን እወቀው፣ ተረዳው፣ እየው። ግልጽ ያልሆነ ፍላጎት ወይም ዓላማ የትም አያደርስህም። ሁለተኛው በእምነት ጠይቅ። ልጆች ሁሉንም ነገር ይቻላል ብለው ያምናሉ። ትላልቅ ሰዎች ግን በጣም ተጠራጣሪዎች ነን። ፍርሃታችን እምነታችን ይተካል፣ ጭንቀታችን ህልማችን ይገድላል። ያለፈው ውድቀታችን የወደፊት አቅማችን እንዲወስን እንፈቅዳለን። ነገር ግን ለጠንካራ ህይወት የመጨረሻው ቀመር ይህ ነው። እቅድህን እንደ ትልቅ ሰው አቅድ፣ እምነትህ ግን እንደ ህፃን ልጅ ይሁን። ህፃናት አንድ ነገር እንዴት ሊሆን እንደሚችል ከልክ በላይ አይመራመሩም፣ ብቻ ይሆናል ብለው ያምናሉ። የአዋቂነት ዕውቀትን ከህፃንነት እምነት ጋር አጣምረ ስትይዝ በዙሪያ ያለው አስደናቂ ነገሮች መከፈት ይጀምራሉ። በዓለም ታሪክ የተመዘገቡ ትላልቅ ግኝቶችን ወይም ስኬቶችን ያሳኩ ሰዎች ከሌሎች በፊት በሚሰሩት ነገር እምነት የነበራቸው ሰዎች ናቸው። እምነት ኃይለኛ ነው። እምነት ጭፍንነት አይደለም። በዝምታ ተቀምጠ መጠበቅም አይደለም። እምነት ማለት ሁሉም ነገር ባንተ እንደሚመሰረት አውቀህ መስራት፣ እናም ሁሉም ነገር እንደሚቻል ማመን ማለት ነው። እንደዚህ ማድረግህ ህይወትህን ይቀይርልሃል። እውነቱ እንዲህ ነው። ብዙ ሰዎች ከጅምሩ ያቋርጣሉ። ለሳምንት ወይም ለሁለት ሳምንት ይሞክራሉ፣ ከዚያም ያቋርጣሉ። ስኬት ግን ቀጣይነት ይፈልጋል። በመጨረሻም ለእናንተ ያለኝ ፈተና ይህ ነው። ለሚቀጥሉት 90 ቀናት ብቻ ይህንን ሞክሩ። ለሚቀጥሉት 90 ቀናት ማማረርና ማኩተምተምን አቆሙ። የምትፈልጉትን ነገር በዝርዝር አስቀምጡ። የሻይ ማንኪያችሁን በባልዲ ቀይሩ እና በፍጹም በሆነ የህፃንነት እምነት ወደ ህይወት ውቅያኖስ ቅረቡ። ይህም ካልሰራ ሁልጊዜም ወደ አሮጌ መንገዳችሁ መመለስ ትችላላችሁ። ያኔ ተመልሳችሁ ምንም ሳትጠይቁ ዝም ብላችሁ የምትለፉ ጎበዝ ሰራተኛ መሆን ትችላላችሁ። ግን ይሄ ቢሰራላችሁስ? ይህንን የሀገራችንን አባባል እንዳትረሱ፣ የማይጮህ ልጅ ወተት አያገኝም። ታላቁ ፈላስፋ ጂም ሮን ሁልጊዜ እንደሚያስታውሰን ዓለም ሁልጊዜ በተግባር የሚያሳዩትን ታደንቃለች። አዎ፣ የሚሞክሩትን፣ የሚንቀሳቀሱ፣ ወድቀው የሚነሱትን፣ መጠየቅ የማያቋርጡ፣ በህይወት መማር ለሚቀጥሉ፣ በእምነት ለጸኑ ሰዎች ዓለማችን ትልቅ ቦታ አላት። በህይወታቸው አንድ ትልቅ ውሳኔ ወስኑ። አብዛኛው የስኬታማ ታሪኮች መነሻቸው ውሳኔ ነው። አዎ፣ ትንሽ ህይወትን መኖር የማቆም ውሳኔ መወሰን አለባቸው። ስለዚህ ዛሬ ትልቅ ጠይቁ፣ ትልቅ ህልም ይኖራችሁ፣ ጠንክራችሁ ስሩ፣ ጠንካራ እምነት ይኖራችሁ። አስተሳሰባችሁ በአዲስ ከቀየራችሁ ህይወታችሁም ይቀየራል። ፍቃድ መጠበቅ አቁሙ፣ አሁኑኑ መጠየቅ ጀምሩ። የወደፊት እጣችሁ እየጠበቃችሁ ነው። አሁን ተከተሉት፣ ሂዱና አሸንፉ። የዛሬው ቪዲዮ ከተመቻችሁና በቀጣይም ተጨማሪ የህይወት ስኬት መንገዶች ለማግኘት ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። በሚቀጥለው ቪዲዮ እንገናኛለን። ሰላም።